አክሽን! ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የቪዲዮ ማስታወቂያ እንዲደርሳችሁም የደወል ምልክቷን መጫን እንዳትረሱ። አሁን በቀጥታ ወደ ፊልሙ ታሪክ እንለፍ። ታሪካችን ሲጀምር ጂዮን የተባለ ባለሀብት እየተዝናና እያሳየን ነው። በመሃል ኤንጂ የተባለች ሴት መጠጥ ይዛ ስትመጣ ሴቶቹን ያስወጣቸውና አጠገቡ እንድትቀመጥ ነግሯት እሷን በያዘችው ገመድ አንቃ ትገለዋለች። ትዕይንቱ ተቀይሮ በአንድ ከተማ ውስጥ ኒና የተባለች ሴት ቆማ የሚመጣውን መኪና እየጠበቀች ነው። መኪናው ሲደርስም በውስጡ ፊቷ በጭንብል የተሸፈነ ሴት ተቀምጣለች። ኒናም ትገባና ፊቷን መሸፈኛ ጭንብል ተሰጥቷት ራሷን ትሸፍናለች። ወደ ትልቅ ቤት ይደርሱና ወደ ጄምስ ፍራንሲስ የተባለ ታዋቂ ሰዎችን በቪዲዮ እያስፈራራ አብሯቸው እንዲተኛ የሚያደርግ ሰው ይወሰዳሉ። ወደ እነሱም ቀርቦ መጀመሪያ የኒናን ቀጥሎም አጠገቡ ያለችውን ሲያወልቅ ይናደዳል። ምክንያቱም እሱ የመረጠው ሼሪ የተባለችው ነው። በንዴትም እየጮኸ ስራቸውን በአግባቡ እየሰሩ እንዳልሆነ ይናገርና ወደ ኒና ዞሮ ማን አጠገቡ ያለችው ሴት ከዚህ በፊት አግኝቷት እንደሆነ ይጠይቃታል። እሷም ጭንቅላቷን በመነቅነቅ እንደማታውቃት ትገልጻለች። በጥፊ መታትና እሱን ለማጥፋት እንደሆነ በንዴት ሲናገር ኒና ምንም እንደማታውቅ በፍርሃት ትናገራለች። ድጋሚ መታትና ልጅቷን እንዲወስዷት ያዛል። እሷም እያለቀሰች ይህንን ስራ የተቀላቀለችው ገንዘብ ስለሌላት እንደሆነ ታስረዳዋለች። እሱ ይህንን የሚያረጋግጥ ማስረጃ እንድታቀርብ ይነግራትና እንዲወስዷት ያዛል። ለሁለት እየጎተቱ ወደታች ወስደው ጠረጴዛ ላይ በደረሷ ሲያስደግፏት የአንደኛውን እግር ትረግጥና ቀና ብላ ማጥቃት ትጀምራለች። ብዙ ወንዶች ቢሆኑም እንኳን አንድ በአንድ በመደብደብ ትጥላቸዋለች። አንዱን ይዛ ወደ ክፍል ስትጥለው ድምፅ ሰምቶ ይነሳና ሽጉጡን አውጥቶ መተኮስ ይጀምራል። እሷም ከግድግዳ ጀርባ ተደብቃ ቀስ ብሎ ወደ እሷ ሲጠጋ እጁን ትመተውና መሳሪያው ወድቆ እጅ በእጅ መደባደብ ይጀምራሉ። በመሃልም በያዘችው ጠንካራ ገመድ አንቃ ስትይዘው ኒና ስለታነሳና ደጋግማ ደረሱን ትወገዋለች። እሷም መሬት ላይ ስትጥለውና ወደ ኒና ስትመለከት ኒና በፍርሃት በመንቀጥቀጥ ስለቱን ወደ እሷ እየዘረጋች እንዳስጠጋት ትነግራታለች። እሷም እጇን ጠምዝዛ ስለቱን ትቀበላትና ዙሪያው ስትመለከት የተገጠመ ካሜራ ታስተውላለች። የዋሊት ውስጡን ስትመለከት ሚሞሪ ታገኛለች። ኒና ከሞቶ ሰውዬ የወርቅ ሐብሉን ትወስዳለች። ዋሊቱን ወርውራላት ገንዘቡን ይዛ ከዚህ እንድጠፋ ትነግራትና ትወጣለች። ሲነጋም ግድያው በተፈጸመበት ቦታ ፖሊሶች ይደርሳሉ። ከዛም አንድ መርማሪ የድብቅ ካሜራውን ከተመለከቱት አንደኛውን ይጠይቀዋል። እሱም ገና እንዳላየ ይነግረዋል። እሱም ለማየት የማንም ፍቃድ እንደማያስፈልጋቸው ይነግረውና ለመመልከት ይሄዳል። ሳም ካልጋው ጋር ሚሞሪ አግኝቶ እንዲመረመር ያዛል። በክፍል ውስጥ እየተዘዋወረ የሆነ ሰው ብቻውን ይህን እንዳደረገ ግን በስለት በጣም መወጋቱን እንግዳ እንደሆነ ከራሱ ጋር እየወራ በመሃል አለቃው ስልክ ይደውልለትና የገዳዩን ፊት እንደሚያጋልጥና ይህንን ኬዝ እንዲፈታው የመጨረሻ ዕድሉ እንደሆነ አስጠንቅቆት ስልኩ ያበቃል። ትዕይንቱ ተቀይሮ አሌክስ የተባለው የኤንጂ አጎት ተቀምጦ ጋዜጣ እያነበበ ያሳየናል። በመሃልም ኤንጂ ሊጠራትና መታ የወሰደችው ሚሞሪ ትሰጠዋለች። እሱም እንድትሰርቅ እንጂ እንድትገል ስላልተጠየቀች ባይረን ይቅር እንደማይላት ይነግራታል። ከዛም የባይረን ሰዎች ይመጡና ሽጉጥ ይተክኑባታል። መሳሪያቸውን እንዲያወርዱ ያዛቸዋል። ከተቀመጠበት ተነስቶ እንድትከተለው ይነግራታል። ወደ ክፍሉም ገብተው ፊቱ ከማይታይ አለቃቸው ጋር በቪዲዮ እሱ እየተመለከታቸው እነሱ ግን በባዶ ስክሪን ያወራሉ። እሱም እንድትሰርቅ እንጂ እንድትገል እንዳላዘዛት አሁን ላይ ፖሊሶች እሷን እየፈለጉ እንደሆነና በቅርቡ እንደሚደርሱባቸው በቁጣ ይናገራል። አሌክስ ኤንጂ ከእነሱ ጋር ለረጅም ጊዜ እንደሰራች ይህን የመጀመሪያ ስህተቷ ስለሆነ እንዲምራትም ይጠይቀዋል። ባሮን የመጀመሪያ ስህተት ቢኖርም እንኳን ከባድ ስህተት እንደሆነና ያመጣቸው ሚሞሪ ካርድ ምንም መረጃ እንደሌለውና በዚህ ተልዕኮ ምንም ጠቃሚ ነገር እንዳላመጣች ይናገራል። አስከትሎም ዝርዝሩ ሁሉን እንደሚገልጥና ሌላ ሰው በሰራው ስህተት እሱ መክፈል እንደማይፈልግ ይናገራል። ነገር ግን እሷ እዛ እንደነበረች የሚያሳይ ምንም መረጃ እንደሌለ አውቃ ምንም እንደማይፈጠር ስትነግረው ተኩሳ የነበረችው ካሜራ የተቀረጸውን ቪዲዮ ያሳያታል። አስከትሎም ለአሌክስ ልጁን እንደማያምናት ተናግሮ መገናኛውን ያቋርጠዋል። በሌላ በኩል ሳም ወደሚሰራበት ይመጣል። ሲገባ ከሩቅ የተመለከተችው የምትወደው ወደ ሳም ትሄድና አለቃቸው እየጠበቀው እንደሆነና በጣም እንደተናደደ ትነግረዋለች። ሳም እሱን እንደሚያውቅ ነግሯት ወደ ውስጥ ይገባል። አለቃውም እንዴት ስራው እየሄደለት እንደሆነ ይጠይቀዋል። ከሪከርዶቻቸው ጋር ተዛማጅ እንደሆኑ ለማረጋገጥ እንደሆነ በቦታው የተገኙ መሳሪያዎች እየተመረመሩ እንደሆነ ምስክሮችና መረጃዎችንም ለማግኘት ተጨማሪ ሰው እንደላከ ይነግረዋል። አለቃውም ይህንን ወንጀል በ48 ሰዓት ውስጥ እንዲፈታው ይነግረዋል። ሳም ወንጀሉ በ48 ሰዓት ውስጥ ለመፍታት ከባድ እንደሆነ ይነግረዋል። አለቃው እሱን እንደሚያውቅ ነገር ግን በ48 ሰዓት ውስጥ ካልፈተው ሁለቱም ከስራቸው እንደሚፈናቀሉና የሚያደርጋቸውን እያንዳንዱ እርምጃዎች እንደሚከታተለው ያስጠነቅቀዋል። ሳም የቻለውን እንደሚያደርግ ነግሮት ይወጣል። በሌላ በኩል ኤንጂ እጇ በካቴና እንደታሰረ በባይረን ሰዎች ተይዛ እየተወሰደች ነው። በመሃል ግን ሁለቱንም በኃይል ተደበድባቸውና የእጇን ካቴና ፈታ ትወጣለች። ይህንም ባይረን ከስክሪኑ እየተመለከተ ነው። እንዲፈልጓትና ስለማይችሏትም የማያገዛቸው ተጨማሪ ሰው እንደሚልክ ይነግራቸዋል። እነሱም ተቀብለው ይወጣሉ። ባይረን ሌላ ስራ ለሰጣቸው ጃክና ሶላኒ እሱም በማከናወን ላይ ካሉት ጋር በቪዲዮ ደውልና ጃክ ንጹዎቹ በቦታው እንደሆነ ይጠይቃል። ጃክም እንደሆነ ይናገራል። ሶናሊንም ሲጠይቃት አስቸጋሪ እንደሆኑ ግን እንደምትጨርሳቸው ትናገራለች። ባይረን ጃክና ሶናሊ ስራቸውን እንደጨረሱ ማይታወቅ ሀገር ውስጥ እንዲገባ ያዛቸዋል። ጃክ የቀጣይ ዓላማቸው ማን እንደሆነ ሲጠይቅ ኤንጂ እንደሆነችና እነሱን እንደከዳችና እሷና ኒና የእነሱ የሆነውን ነገር ስለሰረቁ የወሰዱትን ተቀብለው እንዲገሏቸው ይናገርና ስልኩ ይቋረጣል። ጃክና ሶናሊ ወደ አቋረጡት ስራቸው ይመለሳሉ። ትዕይንቱ ተቀይሮ ወደ ኒና ቤት ይወስደናል። እሷም ከአካባቢው ለመጥፋት ልብሶቿን ሻንጣ ውስጥ የከተተች ነው። በመሃል በሯ በኃይል ይንኳኳና ይከፈታል። ስሟን እየጠራ ወደ ክፍሏ ይገባና ሻንጧን ተመልክቶ በንዴት አንቆ ይዟት ምን ለማድረግ እየሞከረች እንደሆነና ስራዋን እንዳቋረጠች በቁጣ እየጮኸ ይጠይቃታል።
እሷን በፍርሃት የተንቀጠቀጠች ምንም አትመልስም። እሱ ላይ ያለባትን ዕዳ ጄምስ ከከፈለላት ገንዘብ እንድትሰጠው ይጠይቃታል። እሷ ምንም እንደሌላትና እንደማትሰጠው ትነግረዋለች። እሱም በንዴት በጥፊ መቶ ይጥላትና ሻንጣዋን ከፍቶ ከጄምስ አንገት የወሰደችውን ወርቅ ያገኘዋል። በንዴት ወደ እሷ ዞሮ እሱ ወደ ጄምስ ባይልካት ኖሮ ዕዳዋን መክፈል እንደማትችል ግን እሱን እንደከዳችሁ ተናግሮ ሲመታት ኤንጂ በር ላይ ሆና ትመለከታለች። እሱም ወደ ኤንጂ እየጠቆመ ማን እንደሆነች ኒናን ይጠይቃታል። በዚህ ሰዓት ኤንጂ እጁን ትይዝና አጥንቶቹን መሰባበር ትጀምራለች። ከወደቀበት ተነስቶ ሊመታት ሲል ሶናሊ ጭንቅላቱን በሽጉጥ መታ ትለዋለች። በዚህ ሰዓት ኤንጂ ተደብቃ ሶናሊ ወደ ክፍሉ ስትገባ እጇን ይዛ ትጥላታለች። ሶናሊ ተነስታ ልትተኩስ ስትል ኤንጂ መሳሪያውን አስጥላት እጅ በእጅ መደባደብ ይጀምራሉ። ኤንጂ በኃይል ወደ አልጋው ገፍትራት ናኒን እጇን ይዛ ወርቁንም ከእጁ ላይ አንስታ እየሮጡ ይወጣሉ። በሞተርም ላይ ተቀምጠው ሶናሊ ከፊታቸው ስትከሰት እንድትወድቅ አድርጋት በፍጥነት ከአካባቢው ይሰወራሉ። ኒናና ኤንጂ ወደ አንድ ቦታ ሲደርሱ ኤንጂ ሞተሩን ታቆመውና ኒና ትወርዳለች። ኤንጂ የሚወርቅ አብሉን እንድትሰጣት ትነግራታለች። ኒና አብሉን ከሰጠቻት እሷን እንደሚገሏት እያለቀሰች ትነግራታለች። ኤንጂ እጇን ስትዘረጋ ኒና እያለቀሰች እንዳትገላት ትማጸናታለች። ኤንጂም አብሉን ሰጥታት ወደ ቤቷ ሄዳ ከቤተሰቦቿ ጋር እንድትኖር ትነግራታለች። ኒናም እያዘነች ትሰጣትና ቤተሰብ እንደሌላትና ብቸኛ እንደሆነች እያለቀሰች ትነግራታለች። ኤንጂ ምንም ሳትመልስላት ሞተሯን አስነስታ ትሄዳለች። ብዙም ሳትረግብ መንዳቷን አቁማ ወደ ኒና ትዞራለች። ኒናም እየሮጠች ትሄድና ሞተሩ ላይ ወጥታ አብረው ይሄዳሉ። በሚቀጥለው ቀን ሳም ግድያው ወደ ተፈጸመበት ቤት ይሄዳል። ዙሪያውንም ተመልክቶ ነፍሰ ገዳዩም ሌላም ሰው እዛ እንደነበሩ ይናገራል። ባልደረባውም ይህን እንዴት እንዳወቀ ትጠይቀዋለች። እሱም ድብቁን ካሜራ በስልኩ እንዳየና ከወዲሁ አስቀድሞ እንደላከላት ይነግራታል። ያገኘውን መረጃ ወደ ሲዱ ሊልክ እንደሆነና ስለ ቤቱ ባለቤት መረጃ ካገኙ እንድትሳውቁ ይነግራታል። ሳምም ወደ ሲዱ ተመልሶ በኮምፒውተሩ ከዚህ በፊት የተገደሉትን ሰዎች ምስል እየተመለከተ ነው። ግሪን እንዲያስተውላት ከጀርባው ስትመላለስ ሳም ይጠራትና የጄምስ ኬስ ከፍቶ የተገኘውን ቪዲዮ እና ከሲሲቲቪ የተገኘውን የኤንጂ ፎቶ እያሳያት እንዲመሳሰል ይነግራታል። እሷ ግን ሊሆንም ላይሆንም እንደሚችል ትነግረዋለች። እሱም ሁሉም ወንጀሎች እንደሚገናኝ ይነግራትና የጄምስን የቀድሞ ሕይወት እንድትጣራለት ይነግራታል። እሷም ፈዛ እየተመለከተች ስለነበር አላዳመጠችውም። ሳማውንም ካጠገቡ መቆሟን ሲመለከት ጮክ ብሎ ይጠራትና ወደ ራሷ ስትመለስ ስለ ጄምስ መረጃ እንድትሰበስብለት በድጋሚ ይነግራታል። እሷም ማታ ቤቷ እንደምትሰራ ትነግረዋለች። ሳምም አብረው ቤቷ ሄደው እንደሚሰሩ ሲነግራት ወዲያውኑ ትቀበላለች። ሳም ግን እየቀለደ ነበር። ከወንበሩ ተነስቶ ጊዜ እንደሌላቸው ይነግራትና ወደ ወንበሯ ወስዶ ያስቀመጣትና ቶሎ እንድትጨርስ ይነግራታል። እሷም በኮምፒውተሯ ከጄምስ ግድያ ጋር የሚመሳሰሉ ግድያዎችን አውጥታ እየተመለከተች የሚገናኙ እንደማይመስል ትነግረዋለች። እሱም ያ እንዴት እንደሆነ ሲጠይቃት የሌሎች የሟቾች ነገር በፖሊሶች ተመርምሮ እንደነበር፣ ነገር ግን ገዳዩም ስላልተያዘ ፖሊሶች የስርቆት ወንጀል እንደሆነ ተናግረው ኬዙ እንደተዘጋ ትነግረዋለች። እዛው ላይ ሁለት ህጻናትን ፎቶ ስትነካ ሌሎች ፎቶቻቸው ይወጣሉ። ሳም ፎቶን እየተመለከተ የአንደኛዋን ህፃን ስም ይጠይቃል። እሷም የተመዘገበው ላይ አንጂ እንደምትባልና በህይወት ብትኖር አሁን ላይ በእሷ እድሜ እንደምትሆን ትነግረዋለች። በዚህም ጊዜ ሳም ከሲሲቲቪ ያገኘውን የኤንጂ ፎቶ አንገቷ ላይ ያለውን ምልክት አሁን ፎቶን ከሚያየው ህፃን ጋር ይመሳስልበታል። ከዛም ሳም ፎቶውን ኢንተርኔት ላይ እንድትለቀውና ማን እንደሆነችና ላገኘው ሰው ሽልማት እንዳለው አድርጋ እንድትለቀው ይነግራታል። በተመሳሳይ ጊዜም አለቃው ይደርስና ሳም ወደ እሱ ሄዶ ሰላምታ ይሰጠዋል። አለቃው ምን እንዳገኘ ይጠይቀዋል። ሳም ምርመራው ላይ እድገት እንዳለው ሲነግረው አለቃው ሴተኛ አዳሪዋ ኒና ከግድያው ጋር እንዴት እንደተገናኘች ጠይቀዋል። ሳም እሱን እርግጠኛ እንዳልሆነ ነገር ግን ጄምስን የገደለችው ኤንጂ እንደሆነች እንደሚያስብ ይነግረዋል። አክሎም ኤንጂ ከ20 ዓመታት በፊት የተገደለው የቀድሞውን የውጭ ጉዳይ ሚኒስትር የነበረውን የቻክን ልጅ እንደሆነችና ግድያው ከተፈጠረበት ቦታ ኤንጂ እና እህቷ እንደጠፉና ኤንጂ እና ኒና እህትማማቾች እንደሆኑ እንደሚያስብ ይነግረዋል። አለቃውም ያ ተራ ዝርፊያ እንደነበርና ትኩረቱን ኒና ላይ ብቻ እንዲያደርግ 24 ሰዓታት ብቻ እንዳለው አስታውሶት ይሄዳል። በሌላ በኩል ኤንጂ እና ኒና ወደ ትንሽዬ ኤንጂ መኖሪያ ይደርሳሉ። ኤንጂም ኒና ውጪ ሆና እንድትጠብቃት ነገራት ወደ ውስጥ ትገባለች። ከወርቁ ሀብል ውስጥም የተደበቀው ሚሞሪ አውጥታ ኮምፒውተሯ ላይ በመሰካት ውስጡ ያለውን ማሰስ ትጀምራለች። ኤንጂም በሶፋው ላይ ጋደም ብላ የድሮ ሕይወቷን ታስታውሳለች። ከ20 ዓመታት በፊት አሌክስ አልጋ ስር የተደበቀችው ኤንጂ አጎቷ እንደሆነ ነግሮ ያስወጣትና አቅፎ ቤተሰቦቿ ከተገደሉበት ቤት ይወስዳታል። በዱላ በጣም ሲመታት እንደሚያም እያለቀሰች ትነግረዋለች። እሱም መምታቱን አቁሞ ወደ እሷ ይጠጋና መበቀል ከፈለገች ጠንካራ መሆን እንዳለባት ይነግራታል። እሷም እያለቀሰች እናትና አባቷን ማን እንደገደላችሁ ትጠይቀዋለች። አሌክስም ወላጆቿን የገደላቸው ሰዎች መበቀል እንደምትፈልግ ትጠይቃት አዎ ትለዋለች። እሱም ልምምዷን ከቀጠለች ጠንካራ እንደምትሆንና የፈለገችውን እንደምታደርግ ይነግራትና ወደ ልምምዱ ይመለሳሉ። ከልጅነቷ ጀምሮም ሽጉጥን በታትኖ ማስቀመጥና ራሷን እንዴት መከላከል እንዳለባት በሚገባ እንዳሰለጠናት እናያለን። ትዕይንቱ ተቀይሮ ኤንጂ ከክፍል ወጥታ ወደ ኒና ትሄድና አጠገቧ ትቀመጣለች። ኤንጂ ከመቼ ጀምሮ በሴተኛ አዳሪነት ስትሰራ እንደነበር ትጠይቃታለች። ኒናም በልጅነቷ ተምራ ስራ ሰርታ የአያቷን መጦር ትፈልግ እንደነበርና ትክክለኛ አያቷ ባትሆንም እንኳን ልጅ ስላልነበራት ከጎዳና ላይ አንስታ በእውነተኛ ፍቅር እንዳሳደገቻት፣ ነገር ግን ድንገት እንደታመመችና እሷን ለማሳከም ከአለቃዋ ገንዘብ እንደተበደረች፣ ነገር ግን እንዳልተረፈች ለጄምስም ትሰራ የነበረው የተበደረችውን ለመክፈል እንደሆነ እያለቀሰች ትነግራታለች። ኤንጂ መሆን ያሉበት ሁኔታ ሲያበቃ ከዚህ ርቃ ይዛት እንደምትሄድ ትነግራታለች። ኒና ፈገግ እያለች ቃል እንድትገባላት ትጠይቃታለች። ኤንጂም ተቀበላት ተነስታ ትሄዳለች። ትዕይንቱ ተቀይሮ ወደ ሲቲያ ቢሮ ይወስደናል። ሳም ወደ ግሪን ይሄድና ለጄምስ ትሰራ የነበረውን የኒናን ስልክ መስመር እንድትጠልፍ ይጠይቃታል።
ግሪን ያ ህገ ወጥ እንደሆነ ተነግረዋለች። እሱም ለህግ ጥበቃ እንደሆነ ነገሩ አሳምኗት የስልኩ ያለበትን ቦታ ታገኘዋለች። በሌላ በኩል ኤንጂ ሽጉጧን እያስተካከለች ኒና በስልኳ ፎቶ ስታያት በድንጋጤ የተነስታ ስልኩን ተቀበላት። ስልኳን እንድታበረው ነገራት እንደነበር በቁጣ ትነግራታለች። ስልኳንም መሬት ላይ ጥላ ትረግጠዋለች። ኒና ግራ በመጋባትና በንዴት ውስጥ ሆና ለምን ስልኳን እንደሰበረች ትጠይቃታለች። ኤንጂ ስልኳን ተጠቅመው ያሉበትን ማወቅ እንደሚችሉና ያሉበት ቦታ ደህንነቱ የተጠበቀ እንዳልሆነና ነገራት ሳትጨርስ ድምፅ ይሰማል። ኤንጂ በፍጥነት ሽጉጧን አንስታ ስትሄድ ኒና ትከተላታለች። ተደብቀውን ሲመለከቱም ሳም እጁን ሰጥቶ ወደፊት ይመጣና ራሱን ሲያስተዋውቅ ኤንጂ ትተኩስና ይደበቃል። ኤንጂ መሳሪያውን እንዲጥል ታዘዋለች። እሱ መሳሪያውን ወደፊት ጥሎ በቀስታ ይወጣል። የቀረውንም እንዲያወጣ ስትጠይቀው እንደላይ ይነግራታል። እሷም እንዲያረጋግጥላት ትጠይቀዋለች። እሱም ከኮንስቲነሩ ጀርባ ተመልሶ ገብቶ ልብሱን አውልቆ ይወረውራል። በሌላ በኩል ሶናሊ በቅርብ ርቀት ሆነ የተቀመጡትን ሳምና ኤንጂ በስናይፐር ትመለከታቸዋለች። ስናይፐሯን አውርዳ ለአለቃዋ ባይረን በቪዲዮ ትደውላለች። በዚህ ሰዓት አለቃ ባይረን የሳም አለቃ እንደሆነ እንመለከታለን። ሶናሊም ስልኳን አስተካክላ አስቀምጣ በስናይፐሯ ታነጣጥራለች። በሌላ በኩል ሳሚ አባቷን ታሪክ እንደሚያውቅና ወንጀለኛውን በማግኘት እንደሚረዳት ይነግራታል። ኤንጂም እንዴት እሱን ማመን እንደምችል ትጠይቀዋለች። እሱም ታማኝ ሆኖ ካላገኘችው እንደምትገለው ይነግራታል። ሶናሊ መሳሪያውን የኤንጂ አናት ላይ አቀባብላ ስትተኩስ በመሃል ኒያ ያለፈች ጥይቱ እሷ ላይ ትሰካና ትወድቃለች። ሳም ተደብቆ ወደ ሶናሊ ይተኩሳል። ሶናሊ ቦታ እየቀየረች ትተኩሳለች። ኤንጂ ኒናን አቅፋ ይዛት ሳም እነሱን እየተመለከተ እንዳለ ሶናሊ አጠገቡ ትደርስና እጁን መታ መሳሪያውን ታስጥለዋለች። ኒና እያቃሰተች ኤንጂን የምመስል እህት እንዳለቻት እየነገረቻት ኤንጂ ደህና እንደምትሆን እየነገረቻት እጇ ላይ ታርፋለች። ኤንጂ ድሮ ከእህቷ ጋር ስትጫወት የነበረውን እያስታወሰች ታለቅሳለች። ኒናን ባለችበት አስተኝታት በቁጣ ወደ ሶናሊ ታመራና ከእሷ ጋር መደባደብ ይጀምራሉ። በመሃልም ኤንጂ ጋር የነበረው ሚሞሪ ይወድቅና ሶናሊ በእግሯ ለመስበር ትሞክራለች። ኤንጂ ከወደቀችበት ተነስታ ሶናሊን በኃይል መደብደብ ትጀምራለች። በመጨረሻም አንገቷን በእግሯ ቀጭታ ተገላታለች። ሳም ከወደቀበት ቀና ብሎ ካመነችው እሱ ሊረዳት እንደሚችል ደህንነት ሲጠበቀ ቦታ እንደሚወስዳት ይነግራታል። ኤንጂንም ማንንም እንደማታምን አለቃውንም ጭምር ነፍሰ ገዳይ እንደሆነ ነግራው እየሮጠች ትሄዳለች። ሳም ከመሬቱ ላይ የተሰበረውን ሚሞሪ አንስቶ ወደ ሲቲ ሄድና ለግሪን ሰጥቷት ውስጥ ያለውን እንድትፈልግ ለማንም እንዳትናገር ነግሯት ትቀበለዋለች። ሳም ቀጥታ ወደ አለቃው ቢሮ ይሄዳል። አለቃውን ከተቀመጠበት ተነስቶ ለምን ብቻውን እንደሄደ ይጠይቀዋል። ሳም ጉዳዩን እየተከተለ እንደነበር ሲናገር አለቃው ገዳዩ የት እንዳለ ይጠይቀዋል። እሱም እንዳመለጠችው ይነግረዋል። አለቃው በንዴት ገዳዩን ልታሰር እንደሆነ ተናግሮ እንደነበር አስታውሶት ከስራው እንደተባረረ ይነግረዋል። ሳምም አንድ ድል እንዲሰጠው ደጋግሞ ቢለምነውም ግን አለቃው በቁጣ እንዲወጣ ይነግረዋል። ሳም ወጥቶ ወንበሩ ላይ ተቀምጦ እያለ ግሪን በደስታ ወደሱ መጣና የተሰበረ እንደሆነች ትነግረዋለች። ሳም ተስፋ በመቁረጥ ስሜት ውስጥ ሆኖ እያለ ግን ግሪን አንዳንድ ክፍሎችን መመለስ እንደሚችሉ ትነግረዋለች። ወንበሩ ላይ ተቀምጣ በኮምፒውተሩ ስትከፍት የአንድ ሰው ፋይል ይመጣል። ሳም ሌላ ነገር ማግኘት ከቻለች እንድትደውልለት ይነግራትና ሊሄድ ሲል እጁን ይዛው የት እንደሚሄድ ስትጠይቀው ኤንጂ እዚህ መምጣት እንዳለባት ነግሯት አመስግኗት ይወጣል። ትዕይንቱ ወደ ኋላ መልሶን ኤንጂ ከገደለችው በኋላ ጠባቂው ተመልክቷት ሽጉጥ ይዞ መተኮስ ይጀምራል። ከውጭ የነበሩ ሴቶች በተኩስ ድምፅ ሰምተው ይደነጋግጣሉ። ተጨማሪ ሰዎችም ወደ ክፍሉ ገብተው ወደ ኤንጂ መተኮስ ይጀምራሉ። እሷን በብልሃትና በብቃት ከጥይቷ አምልጣ በፑል ጠረጴዛ ጀርባ ተደበቀች። ሰዎቹም እየተኮሱ ወደ እሷ ሲቃረቡ ከጀርባቸው ሳም መጥቶ በሁለት እጁ መተኮስ ይጀምራል። የሰዎቹ ኃይል ሲዳከም ኤንጂ ከተደበቀችበት ወጥታ መደባደብ ትጀምራለች። እነሱን ጨርሰው ሲወጡ ጃክ ከሌላ ክፍል ወጥቶ ሳምን በጀርባው በእግሩ መጥቶ ይጥለውና ወደ ኤንጂ ሽጉጥ ሲደቅንባት እሱን ለመምታት መሰንዘር ትጀምርና ድብድባቸውን ይቀጥላሉ። ጃክ በኃይል ደብድቦ አጋጭቷት ድጋሚ ሽጉጥ ይጠግንባታል። በመሃል ሳም ሲነካ ሽጉጡን ከጀርባው አስቀምጦ እጅ በእጅ ከሁለቱም ጋር መደባደብ ይጀምራል። ሳምም ደብድቦ ጥሎት ኤንዲን አቅም እስክታጣ ድረስ ደብድቦ ሲጥላት ሳም ከወደቀበት ተነስቶ ከጃክ ጋር መታገል ይጀምራሉ። በትግላቸው መሃል የሻክ ሽጉጥ ይወድቃል። ኤንጂ በወደቀችበት የተንፏቀቀች የወደቀውን ሽጉጥ አንስታ በተኛችበት ልተኩስ ስትል ጃክ ቀድሞ አይቷት እየሮጠ ያመልጣል። ሳም እንደምንም ተነስቶ ኤንጂን ደግፏት ይወጣል። ኤንጂ ልብሷን ቀይራ ከጨረሰች በኋላ የተደበደበችበት አቅም አሳጥቷት ትወድቃለች። ሳም ወደ እሷ ይጠጋና ደህንነቷን ይጠይቃታል። ሁሉም ፋይሎች እንደተበላሹና ስለ ጂዩን መረጃ ገና ማግኘቱ እንደነበር ይነግራታል። እሷም በዝርዝር ውስጥ አንድ ተጨማሪ ሰው እንዳለ ነገር ግን እሷ እንደማታውቀው ትነግረዋለች። ስለ እቅዱ ከሱ ውጭ ማንም እንደማያውቅ ስትጠይቀው እሱ የማይሆን እንደሆነ ይነግራታል። ኤንጂ ወደ ሲቲዩ መሄድ እንዳለባቸው ተናግራ ስትነሳ ሳም እሷ መሄድ እንደማትችል ይነግራታል። እሷን ማረጋገጥ ካለባቸው የመጨረሻ ዕድላቸው እንደሆነ ስትነግረው ይነሳና ለሪን ደወለች እርጃቸው ብለ ይጠይቃታል። እነሱ ወደ ሲቲዩ ሲገቡ ከካሜራው ላይ ታጠፋቸዋለች። ሳም ሲቲ ውስጥ ወዳለው ስፖርት መስሪያ ወስዳትና አልጋ አዘጋጅቶ ያስተኛታል። ብዙም ሳይቆይ ሪን የቁስል ማከሚያ ይዛ ትደርሳለች። ቁስሏ ላይ መድኃኒት እያደረገችላት ለምን ወደዚህ ይዟት እንደመጣ ትጠይቀዋለች። እንድትሞት ትቷት መምጣት እንዳልቻለና ገዳዮች እያሳደዷት እንደሆነ ይነግራታል። ባመጣችው ካቴናም ሁለቱን እጆቿን ያስራትና ግሪን እንድትጠብቃት ይጠይቃታል። ሌላ የምትሰራው ነገር እንዳላት ስትነግረው እየለመናት ህይወት አደጋ ላይ እንደሆነ ነግሯት ሽጉጥ ይሰጣትና ይወጣል። አለቃው በቢሮ ቃለ መጠይቅ እየተደረገለት ነው። ስለ ዴምስ ኬዝ እንዲነግሩት ይጠይቃል። እሱም ገዳዩን ለጥቂት ሊይዙት እንደነበር ግን እሱ መረጃ መናገር እንደማይችል እየተናገረ ሳም ይገባና አጠገቡ ይቆማል። እሱም ወደ ሳም ዞሮ ምን እንደፈለገ ይጠይቀዋል። ሳም ወደ ጆሮ ተጠግቶ ኤንጂን እንዳገኛት ይነግረዋል። እሱም ለጋዜጠኞቹ አስፈላጊ ስራ እንዳለውና ከጠበቁት ከጥቂት ጊዜ በኋላ እንደሚያገኛቸው ይነግራቸዋል። እነሱም ችግር እንደሌለው ተናግረው ይወጣሉ። አለቃውም ተነስቶ የት እንዳለች ይጠይቀዋል። ሳም እዚሁ ፎቅ ውስጥ ከሪን ጋር እንደሆነች ይነግረዋል። መንገዱንና ፎቁ እንዲዘጋ እንዲያደርግ ይነግረዋል። ሳም የትም መሄድ እንደማይችል ሲነግረው ዝርዝሩን እንዲሰጠው ይጠይቀዋል።
ሳምም እሱ ጋር እንዳለና 2 ሚሊዮን ብር ከተሰጠው እንደሚያገናኙ ይነግረዋል። ውድ እንደሆነ ሲነግረው እንደዛ ከሆነ ለጋዜጠኞቹ እንደሚሰጥ ተናግሮ ሲወጣ በሀሳቡ ይስማማል። ጋዜጠኞቹ ምን እንዳገኙ ሲጠይቁት አስፈላጊ እንዳልሆነ ሲናገር ሳም ይወጣል። በሌላ በኩል ኤንጂ ከተኛችበት ስነቃ እጅና እግሯ ታስሮ ታገኘዋለች። ሪን ወደ እርሷ ተጠግታ የሳም ጓደኛ እንደሆነች ራሷን ታስተዋውቃታለች። እንደማትፈራ ስትጠይቃት ሪን የያዘችውን ሽጉጥ ታሳያታለች። ኤንጂ ሳምን እንደምትወደው ደጋግማ ስትጠይቃት ሪን ወደ እርሷ ተጠግታ ሽጉጡን ስትደቅንባት ኤንጂ ካቴናውን ካልጋው ግር ስራ አሽልካ አውጥታው ሽጉጡን ተቀበላ ትደቅንባታለች። ሪን በፍርሃት ወደ ኋላ ስትሸሽ ሳም ይደርስና ወደ ኤንጂ ሽጉጥ እየደቀነ እንድታቆም ይነግራታል። ኤንጂ ፈገግ ብላ ቃታውን ብስበውም ግን ጥይት የለውም። ሪን ስትመለከት ወደ ሳም ዞራ ባዶ ሽጉጥ እንደሰጣት በቁጣ ስትጠይቀው ሳም እሷን ለማዳን እንደሆነ ይነግራትና ሪን ከሳም ጀርባ ትደበቃለች። ኤንጂ ከተኛችበት ተነስታ እርስ በርስ እንደሚጠባበቁ እያወራች ስታሸፉባቸው ሳም እንዳትንቀሳቀስ ይነግራታል። እሷም እጇን የምትሰጥ መስላ ሳምን ትደበድበዋለች። ሪን ልታገዘው ስትደረብም ሁለቱንም አልጋው ላይ በካቴና ታስራቸዋለች። ዝርዝሩን እንድትሰጠው ሲጠይቃት እንደማታምነው ነግራው አለቃቸው የት እንደሆነ ትጠይቃለች። ዝም ሲሉን ሪን ስታቃት ትነግራታለች። ሳም ደውሎ ሊያሳውቅ ሲል ስልኩን ትቀመውና ትወጣለች። በመንገዱ ያሉትንም አንድ በአንድ እየደበደበች ትወጣለች። በሌላ በኩል ጂም ውስጥ ባልደረባቸው ይመጡና እጃቸውን እየፈቱላቸው አለቃቸው ወጥቶ የተፈጠረውን ሲጠይቅ ሪን አጥቅታው እሱን ለማግኘት እንደወጣች ትነግረዋለች። እሱም ወደ ላይ ሰው እንዲልክ ተናግሮ ሳምን አስከትሎት ይወጣል። ኤንጂ አሁንም ድብድብ ላይ ናት። በመሃል ስልኳ ይጮውና ዝርዝሮቹ እንደወረዱ ትመለከትና ታስቀምጠዋለች። ሰውም ይመጣና ደብድባ ጥለው ለመሄድ ስትነሳ ጃክ መጥቶ መደባደብ ይቀጥላል። በመጀመሪያ በጣም የደበደባት ቢሆንም እሷ እንደምንም ታግላ ትጥለዋለች። በመሃል ግን የሳም አለቃ ይመጣና ሽጉጥ መተኮስ ይጀምራል። በዚህ ጊዜ ጃክኖ አንስታ የተተኮሰውን እሱን ይመታውና ይዛው ወደ እሱ ቀርባ መደባደብ ትጀምራለች። ከትግል በኋላም ኤንጂ አንገቱን አንቃ ትይዘዋለች። ትዕይንት ወደ ኋላ ተመልሶ የኤንጂና ኒና እናት ልጆቿን አንዷን ቁም ሳጥን ውስጥ አንዷን ደግሞ አልጋ ስር ትደብቃታለች። በዛ ሰዓትም ወደ ክፍሉ ለሶስት እየገፈተሩት ይገቡና ባይረን ከእነሱ ተቃራኒ እንደሆነ ሲጠይቁት እሱ ምንም እንደማያውቅ ይናገራል። በዚህ ጊዜ አንደኛው ሚስት ላይ ይተኩስባታል። እሱም ተኳሹን ሲናገር ባይረን ይተኩስና ይገለዋል። ወደ አሁኑ ትዕይንት ስንመለስ ኤንጂ አንቃ እንደያዘችው ሳም ይመጣና ሽጉጥ ደቅኖባት እንድትለቀውና ዝርዝሩን እንድትሰጠው ይነግራታል። ካለቀቀችው እንደሚገላት ሲነግራት ይህንን ከሱ እንደማጠብቅና የተሻለ ሰው መስሏት እንደነበር ትነግረዋለች። እሱም ገንዘብ የሚያደርገው ነገር እንደሌለው ይነግራትና ይተኩስባታል። ሳም ወደ አለቃው ተጠግቶ ስለ ሞተች ቃል የገባውን እንዳይረሳ ይነግረዋል። እሱም የቃሉ ሰው እንደሆነ ሲነግረው ሳም ዝርዝሩን ለምን አስፈላጊ እንደሆነ ይጠይቀዋል። እሱም የአባላቶች ዝርዝር እንደሆነና ዓለምን ማጥፋት የሚችሉ እንደሆነ እሱ የድርጅቶቹ አለቃ እንደሆነ ይነግረዋል። ሳም ባይረን እሱ እንደሆነ ሲጠይቀው እሱም እንደሆነ ይነግረዋል። በዚህ ጊዜ ሳም እየቀዳ ያለውን ድምፅ ያሰማዋል። በዚህ ጊዜም አለቃው በጣም ተናዶ እየቀለደ እንደሆነ ይነግረዋል። ኤንጂ ከወደቀችበት ትነሳለች። በዚህ ጊዜ አለቃው ከሳም ሽጉጥ አውጥቶ ወደ ኤንጂ ሲተኩስ ሳም ዘሎ ገብቶ ይመታል። ኤንጂን በንዴት ወደ ባይረን ትሄድና ሽጉጡ በእጁ ላይ እንዳለ ወደ ራሱ ደጋግማ ትተኩሳለች። ወደ ሳም ተመልሳም ስትነካው ፖሊስ ከመምጣቱ በፊት እንድትሄድ ይነግራታል። እሷን ከመሄዷ በፊት የሆነ ሰው የስልክ ዝርዝሩን ልኮ እንደነበርና ማን እንደሆነ ካወቀ ስትጠይቀው ይህን ኬዝ የተቀበለው በእሷ ምክንያት እንደተቀበለ ብቻ እንደሚያውቅና እንድታመልጥ ይነግራታል። እሷም ወጥታ ወደ አጎቷ አሌክስ ትሄዳለች። ፊት ለፊቱ ትቀመጥና እቅዱ ይሄ እንደነበር ትጠይቀዋለች። እሱም ወረቀቱን የወንድሙ የኤንጂ አባት ኪስ ውስጥ እንደከተተና እንደገደለ እናያለን። እሷም ዝርዝሩን ከስልኳ ላይ ስታየው ይህ እሱ እንደማይጎዳው ይነግራታል። እሷም ማንም ንጹህ እንዳልሆነ ነግሯት ስታስታውስ በቀል ከፈለገች አሁን እንድገለው እሱ ከሞተ በኋላ እንኳን ሌላ ሰው በሱ ወንበር ላይ እንደሚቀመጥና አሁን ላይ ሁሉንም ለሱ ስለገደለችለት ኃይል እንዳለው እየሳቀ ይነግራታል። ኤንጂ በጥላቻና በእንዴት እያለቀሰች ለምን እሷን እንደዚህ እንዳደረገች ትጠይቀዋለች። እሱም እናትና አባቷ የተገደሉ ቀን ሊገላት እንደነበር እናያለን። ስለጎዳችው ወይ በፍቅር ወይ በጥላቻ እንደሆነ ይነግራትና ከጠረጴዛው ስር መሳሪያውን ሊያነሳ ሲል ጠረጴዛውን ገልብጣው ወደ ኋላ ስትሸሽ በስናይፐር የተተኮሰው ደረቷን ይመታታል። መሳሪያውን አንስቶ ወደ እሷ ሲጠጋ ኒና እህቷ ከሆነች ስትጠይቀው እሷ ሳትሆን አሁንም የተኮሰችባት እህቷ እንደሆነች ይነግራታል። ለመመልከት ቀና ስትልም ሰዋን ሰርታ እንደሄደች ነግሯት ሊተኩስባት ሲል በእግሯ መሳሪያውን መታ እጇ ላይ ይወድቅና ደጋግማ ተኩሳ ትገለዋለች። ትዕይንቱም ተቀይሮ ከ3 ወራት በኋላ ይወስደናል። ሳም ወደ ስራው ሲመለስ ባልደረቦቹ በጭብጨባ ይቀበሉታል። ሁሉንም አመስግኖ ወደ ሪን ሄዶ ሰላም ሲላት በፖስታ ጠቅልላ እየሰጠችው እናም የሆነ ሰው እንደተወላት ትነግረዋለች። ሲከፍተውም በውስጡ ስልክ ከነዝርዝሩ ያገኛል። ሪን መረጃውን እንድታወርደውና በሱ መሰረት ሁሉንም እንደሚሰሩ ይነግራታል። እሷም ተቀበለው ስትከፍተው ራሳቸውን በስክሪን ይመለከታሉ። ታሪኩም እዚህ ላይ ያበቃ። ነገር ግን በሚቀጥለው ሳምንት ከዚህ የባሰ ይበልጥ አስደናቂና አስገራሚ ፊልም ይዤላችሁ እመጣለሁ። ከዚህ በኋላ የሚለቀቁ ቪዲዮዎች እንዳያመልጧችሁ አሁኑ የደወል ምልክቱን በመጫን ሰብስክራይብ ያድርጉ። እስከዛው ድረስ ግን በቀኝና በግራ በኩል የሚታዩትን ሌሎች ምርጥ ፊልሞች እየገባችሁ ተመልከቱ። መልካም ጊዜ።